እስኪ ለዳዬ የሚወደውን ቀይ ወጥ እየሰራንለት ስለኔና ስለ ዳዬ ፈርስት ዴት ልንገራችሁ። ወደ ኋላ ዞር ብዬ ያንን ቀን ሳስበው ሁሌ ነው ምስቃው። ቀኑን በቁጥር ባላስታውሰውም በስልክ ለብዙ ቀናት ካወራን በኋላ ለመገናኘት ወሰነ። የቀጠረኝ እሱ የሚሰራበት ሱቅ ነበር። ያው የነጋዴ ነገር። አለባበስሽ ካላችሁኝ በጣም ጌጣጌጥ የምወድና ወጣ ያለ አለባበስ የሚያስደስተኝ ልጅ ነበርኩኝ እና በሰዓቱ በጣም ቀጭንና ትንሽዬ ልጅ ነበርኩኝ። ብቻ በዛ ቅጥነቴ ነጭ በጣም ሰፋ ያለ ቦዲ፣ ትልትል የበዛበት ጅንስ ሱሪ፣ ቅጥነቴን ጉልት አድርጎ የሚያሳይ ትልቅ ቡትስ ጫማ፣ ቢቆጠር የማያልቅ የእጅና የአንገት የጆሮ ጌጣጌጥ፣ እንጥልጥል የበዛበት ቦርሳ ይዤ በዛ ላይ ጸጉሬን ፈርሼ ወደፊት ያምጥቼ መሀል አናቴ ላይ ነበር ያስያዝኩት። ብቻ ምን አለፋችሁ እብድ ነበር መመስለው። አሁን ላይ ሳስበው ቢያስቀኝም በሰዓቱ አምሮብኝ ነበር። ብቻ እሱ ስራ ቦታ ሰፈር በጣም ሰው የሚበዛበትና ግርግር ያለበት ሰፈር ነበር። በዛ መሀል አቋርጬ አለፍኩኝ። አንድም ፍርሃት የሚባል ነገር አልተሰማኝም። ምክንያቱም ያኔ የነበረኝ ኮንፊደንስ ቃል የለኝም። ከዚያ በቀጠረኝ ሰዓት ቦታው ላይ ስደርስ ዳዬ ከሁለት ሴቶች ጋር ስራ ቦታው በር ላይ ቁጭ ብሎ ቡና እየጠጣ አገኘሁት። አንደኛዋ በጣም ቆንጅዬ ናት። ከዚያ በጣም ተናደድኩኝ። እንዴት እኔን ቀጥሮኝ ከሌላ ሴት ጋር ቁጭ ብሎ ይጠብቀኛል ብዬ ማሰብ ጀመርኩኝ። ከዚያ በስንት ቀን ልፋት በስልክ ያበሰለው ልቤ ተቆጣ። ወደ ኋላ ለመሸሽም ምክንያት አገኘ። ሆኖም ግን ዳዬ የወደፊት ሚስቱ እንደመሆን ልቡ እርግጠኛ ስለነበር በተገናኘን በመጀመሪያ ቀናችን እንኳን እንደ ፍቅረኛ ነበር አክት የሚያደርገው። በጣም ይጫነኝ ነበር። ከዛ በዚህ ልክ እርግጠኛ የሆነበት ምክንያት ባይገባኝም ልቤ ግን ቀስ በቀስ ወደሱ ይሳብ ጀመር። ምንም ሳያስመስል ራሱን ሆኖ ነው የቀረበኝ። ይሄው አሁን ድረስ ያን የመጀመሪያ ቀን ያገኘሁት ራሱ ዳዬ ነው። ምንም አልተቀየረም። ብቻ የመጀመሪያ ዴታችንን እንደዚህ አስታውሰዋለሁ። እስኪ ረጅም እድሜ ከጤና ጋር እንዲሰጠን፣ ትዳራችንን እግዚአብሔር እንዲባርክልን ጥሩ ምኞት ተመኙልኝ። አመሰግናለሁ። ባይ